ጤና ይስጥልን ውድ ተመልካቾቼ እንዴት ከረማችሁ? እንግዲህ ሰሞኑን የባል ቤተሰብ በትዳር ውስጥ ምን አይነት አስተዋጽኦ አለው የሚለውን አጋርቼ ነበረ። ነገር ግን በጣም በቃ ብዙ ኮመንቶችን አየሁኝና በጣም ነው ያዘንኩት። እውነት ለመናገር ብዙ የተጨነቁ እህቶች አሉ፣ ብዙ የተጨነቁ ባለትዳሮች አሉ። በባል ቤተሰቦች ጥሩ የባል ቤተሰቦች እንዳሉ ከግምት ውስጥ አስገባለሁ። ግን አብዛኛውን እኛ አገር ውስጥ እንዳለመታደል ሆኖ የባል ቤተሰብ አስቸጋሪዎች ናቸው። ምንም ጥያቄ የለውም። ኮመንቱንም ገብታችሁ ማንበብ ትችላላችሁ። እና በጣም ነው ያዘንኩት። ብዙ ሚስቶች እያለቀሱ እንደሆነ ተረዳሁኝ። ነገር ግን እንግዲህ የባል ቤተሰብ ሚስት ስታገባ አብሮ ነው የሚጋባው እኛ ሀገር ማለት ነውና ራሱን ችሎ አይጋባም። እኔ መናገር የምፈልጋቸው ነጥቦች አሉ። ባል ለመሆን ስታስቡ፣ አባት ለመሆን ስታስቡ መጀመሪያ ያልጨረሳችሁት የቤተሰብ ጉዳይ ካለ፣ ያልጨረሳችሁት የቤት ስራ ካለ የሚስታችሁን ህይወት ብቻ ሳይሆን የልጆቻችሁንም ህይወት ስለምታበላሹ ወይም በጣም ብዙ ነገሮች ስለምትከቱ እባካችሁን መጀመሪያ ጥንቅቅ ብላችሁ መርዳት ያለባችሁ ቤተሰቦቻችሁ ከናንተ እገዛ የሚፈልጉ ከሆነ በኢኮኖሚም ይሁን በጉልበትም በተለያየ ነገር ከናንተ ቤተሰቦቻችሁ እርዳታ የሚፈልጉ አይነት ከሆኑ እባካችሁ ረርታችሁ እነሱን መስመር ቦታ ካስያዛችሁ በኋላ ትዳር የሚባለውን ነገር ብትጀምሩ ብዬ ነው የምመክረው። ምክንያቱም ብዙ እህቶች ባል ለመሆን ያሰበ ግን ባል ለመሆን ያልወሰነ ሰው ጋር ተጋብተው ብዙ ዋጋ እየከፈሉ ነው። የምሬን ነው የምላችሁ። ልጅ ከተወለደ በኋላ ልጆቻቸውን ለማሳደግ ብዙ በባል ቤተሰቦች ምክንያት በጣም ብዙ ዋጋ እየከፈሉ ነው ያሉት። ይሄን ደግሞ እኔ ኮመንት ውስጥ ገብታችሁ ማንበብ ትችላላችሁ። አንድ ኮመንት በጣም ያሳዘነኝ ኮመንት አንድ እህት የጻፈችው ምንድነው፣ ልጄ ሞቶ የባል ቤተሰብ ለቅሶ አልደረሰም። ኢማጂን እንግዲህ የልጃቸው ልጅ ነው የሞተው እና የባል ቤተሰብ ለቅሶ አልደረሰም። ጭራሽ ሌላም ልጆች እንዲደገሙ የሚፈልጉ አይነት ሰዎች ናቸው ብላ ነው ኮመንት የጻፈችውና ካነበብኳቸው ኮመንቶች ውስጥ በጣም ነው ፔን ያደረገኝ። ምክንያቱም አስቡት፣ ልጅን የሚያህል ነገር አንድ እናት ቀብራ የልጇ አባት ቤተሰብ በዛ ሀዘን ውስጥ ሳይሳተፍ ሲቀር ማለት ነው። ምን አይነት የጭካኔ ጥግ እንደሆነ ሊገባኝ አልቻለም። እና በጣም ነው ያዘንኩት። አንቺ እናት፣ አንቺ እህት አይዞሽ፣ በርቺ። በእርግጥ የሰዎችን መጽናናት እኛ እንፈልጋለን። በምድር ላይ የምናየው የምንዳስሰው አጠገባችን ያለውን ሰው ስለሆነ መጽናናታቸው ያስፈልገናል። ነገር ግን ከእግዚአብሔር በላይ እግዚአብሔር አይሳሳትም። ልጅሽም ወደ አምላክ ወደ እግዚአብሔር ሲሄድ እግዚአብሔር ትክክል ስለሆነ ነውና ተጽናኝ። ልጅሽ ደግሞ ያለው በአምላክ እቅፍ ነው። እንደዛ እያሰብሽ ራስሽን አጽናኝ። ሊያጋጥም ይችላል እና እኔ በጣም ሳስበው የከበደኝ እንዴት ነው ይቺ ሚስት ከዛ ባል ጋር ያንን ስሜት ይዛ መኖር እየቻለች ያለችው? ቤታቸውስ እንዴት ነው ሊሆን የሚችለው? መግባባትስ ይኖራል ወይ? ደስተኛ ስትሆናለች ወይ? ማለት እሱ አሁን ቤተሰቦቹ ናቸው። በተለያየ ምክንያት ቤተሰቦቹን ሊያገኝ ይችላል። ያ ነገር አይረብሻትም ወይ? እና ለምንድን ነው እንደዛ የሚሆነው ብዬ ሳስበው በጣም በቃ እኔ ከአእምሮ በላይ ነው የሆነብኝ። እና ወላጆች፣ የባል ቤተሰቦች ወላጆች፣ እህቶች ወንድማቸውን የሚወዱ ቢሆኑ ወይም እናትም ልጇን የምትወድ ብትሆን ትክክለኛ ወዳጅ ብትሆን የልጇ እህቶችም ትክክለኛ ወንድማቸው ወዳጅ ቢሆኑ የሱን ሰላም፣ የሱን ፍቅር፣ የሱን ደስታ ነው የሚፈልጉት እንጂ እነሱ እዚህ ጋር ከሱ ጋር የምትኖረውን ሚስት በተለያየ ነገር በነገር እየወጉ አብራ እንዳትኖር ብዙ ነገር እያደረጓት እሱ ሰላም ይሆናል ብሎ ማሰብ በጣም ከባድ ነው። ያውቁታል እኮ። ምክንያቱም ያችን ሴት እንደዛ እያደረጉ ከባሏ ጋር ሰላም ይሆናሉ ማለት አይቻልም። እንዳይለያዩ ልጆች አሉ፣ አብሮ መኖር ይፈልጋሉ። ግን በመሀል የሚበጠብጣቸው ነገር አለ እና ያንን ነገር ያቺ እህት
የወንድሟን ደስታ ስለማትፈልግ ነው 100% ማለት ነው እንደዛ የምታረግት። ምክንያቱም ትክክለኛ ወንድሟን የምትወድ አንድ ሴት ወንድሟ በሰላም እንዲኖር ደስተኛ ሆኖ እንዲኖር እንደውም ከሱ በላይ ሚስቱን እየተንከባከበችለት ለሚስቱ ፍቅር እየሰጠች ወንድሟን ደስተኛ እንድታረግላት ነው የምትፈልገውና እንደዛ ማያረጉ በርግጥ እንደዛ ማያረጉ ጥቂት ቤተሰቦች አሉ። እኔ በቅርበት መማቃቸው ማለት ነው ወንድማቸው እንዳይከፋ የሷን ፊት በመግዛት እሷን በማባበል እሷን በማስደሰት ወንድማቸው ደስተኛ እንዲሆን የሚፈልጉ ሴቶች እህቶች አሉ፣ እናቶችም አሉ። በእርግጠኝነት መናገር የምችለው ማለት ነው። ግን እያወራው ያለሁት እኔ አብዛኛው የባል ቤተሰብ በሚለው ነው እንጂ የሉም ማለት አይደለም። በጣም አሉ ጥቂቶች ሆነው በጣም ከራሳቸው በላይ የልጆቻቸው ቤት የሚያስጨንቃቸው የልጆቻቸው ደስታ የሚያስጨንቃቸው የልጆቻቸውን ሚስት እንደ ከልጅ በላይ አድርገው እንደውም እሱ ጋር ከተጋጩ ልጃቸውን አኩርፈው እሷን የሚያቀርቡ እሷን ሚስጥረኛ የሚያደርጉ እህቶች እሷን የሚወዱ እናቶች አሉኝ። ግን ጥቂቶች ናቸው። አብዛኛው የባል ቤተሰቦች ጨካኞች ናቸው። እውነት በጣም ነው የሚጨክኑ። በተለይ ሴት እህቶች በሴቶች ላይ በጣም ነው የሚጨክኑት። ማለት ሴት እንዳልሆኑ ራሱ አድርገው ነው የሚያስቡት። እኔ ለምን እንደሆነ አላውቅም። ለልጆች እንኳን ለወንድሞቻቸው ልጆች አይራሩም። እና በጣም ነው ኮመንቱን ሳነበው ያዘንኩት። እባካችሁ በዚህ ሲስተም ውስጥ ያላችሁ እህቶች፣ ሚስቶች ወደ እግዚአብሔር አመልክቱ። እውነት ወደምታምኑት ፈጣሪ አመልክቱ፣ ጸልዩ። ከባዶች ናቸው የባል ቤተሰቦች፣ በጣም ከባዶች ናቸው። በዚህ ሲስተም ውስጥ ያሉ የባል ቤተሰቦች በጣም ከባዶች ናቸው። እኔ በቅርበት ማቀው አልለያይ ሲሉ ባልና ሚስት ቢሉ በዛም ቢሉ አልለያይ ሲሏቸው ወደ ጠንቋይ ቤቱ የሄዱ የባል ቤተሰቦችን አውቃለሁ እነሱን ለማለያየት። መጨረሻ ላይ ግን በሚገርም ሁኔታ ተሳካላቸው። ምንድነው ያደረጉት? ሄዱ እሷን እንዲጠላት ልጁን እንዲጠላ በፍጹም ሊያቸው ፈቃደኛ እንዳይሆን ቢያገኛቸው ራሱ በጥላቻና በጠብ በስድብ በቁጣ እንዲለያዩ መጨረሻ ላይ ተሳካላቸው። ማየት አይፈልግም ሚስቱን፣ ማየት አይፈልግም ልጁን። ካገኛቸው እንኳን በድንገት ካገኛቸው በቁጣ በጠብ ጥሩ ባልሆነ ንግግር ነው ውስጧ እንዲሰበር የሚያደርጋትና እንደዛ አድርገው የተሳካላቸው አሉ። እዚህ ድረስ የሚሄዱ ሰዎች አሉና እኔ ብቻ እግዚአብሔር ልብ ይስጣቸው። ሌላ ምን ይባላል? እና ብዙ ነገሮችን ሳይ ያ ሁሉ ነገር ነው ትዝ ያለኝና በጣም ብዙ ኮመንቶችን አንብቤያለሁ። ብዙ ደጋግሜ ነው የምናገረው። ብዙ የተጨነቃችሁ ሚስቶች አላችሁ በባል ቤተሰብ ስፔሻሊ በባል እህት ማለት ነውና በቃ ራሳችሁን ማረጋጋት መቻል ነው ያለባችሁ። ምንም ብዬ ለመክራችሁ አልችልም። ራሳችሁን ማረጋጋት መቻል አለባችሁ። አንዴ እነሱ መጥፎ ከሆኑባችሁ መጥፎ ነው የሚሆኑት። መልካም ብትሆኑላቸው የነሱን ጸባይ ለማባበል ብዙ ነገር ብታደርጉ በጣም እንደው የማይደረግ ነገር ሁሉ እናደርጋለን ከባላችሁ በላይ ብትንከባከቧቸው ብዙ 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 ርቀት ብትሄዱ አይመለሱ። የምሪ ነው ብላችሁ በጣም ነው የማይመለሱት። በቃ ጨካኞች ናቸው። አንዴ እናንተን መለያየት ስለሆነ ፍላጎታቸው እኔ አላቅም፣ ሰይጣንም ስለሚረዳቸው። ምክንያቱም ሰይጣን እንደ ትዳር የሚጠላው ነገር የለም። በትዳር ውስጥ ሲገባ ትዳርን ሲበትን ብዙ ጥቅም ነው የሚያገኘው ለሱ። ልጆች ይበተናሉ፣ ልጆች ያልሆነ ነገር ውስጥ ይገባሉ። ከዛ እንደገና ባል ደግሞ ከተፋታ በኋላ ሌላ ዝሙት ያሰራዋል። እንደዚህ ምናምን አድርጎ ህይወትን ማመሰቃቀል ስለሆነ ስራው በአንድ ትዳር ውስጥ ብዙ ነገር ስለሚያገኝ፣ ብዙ ነገር ስለሚመጣ፣ ብዙ ነገር ስለሚያመሰቃቀል ሰይጣን በደንብ አድርጎ ነው የሚረዳቸው። እንደዚህ አይነት ሐሳብ ያላቸውን የባል እህቶችና ጸልዩ፣ በየእምነታችሁ ጸልዩ፣ እግዚአብሔርን ጠይቁት። ከእግዚአብሔር በላይ የሚሆን ነገር የለም። ምክንያቱም በፍጹም አችሏቸው፣ በፍጹም ነው ማችሏቸው። ከባዶች ናቸው። ምንም አይነት ባህሪ ሊገዛቸው አይችልም። ምናልባት እናት እንኳን ልትመለስ ትችላለች። እናቶች ያው ብዙ ጨክነው አይጨክኑም።
ሄዳችሁ በጸባይ ብትይዟቸው፣ ለነሱ የሚያስፈልጋቸውን ነገር ብታረጉላቸው፣ ባህሪያቸውን ብታባብሉ፣ የተለያየ ነገር ብታረጉላቸው እናቶች የዋሆች ስለሆኑ ምናልባት እናቶች ሊመለሱ ይችላሉ። እህቶች ግን ባደረጋችሁላቸው ቁጥር የቅናት መንፈስ ነው የሚያስጨንቃቸው። በቃ የቅናት መንፈስ ያንን እንትን ለምን አደረገች በወንድማችን ገንዘብ ነው ሊሏችሁ ሁሉ ይችላሉ። እናንተ እኮ እየለፋችሁ እየሰራችሁ ሊሆን ይችላል። እኩል ከሱ እኩል ላባችሁን ጠብ እያደረጋችሁ ለቤታችሁ እየኖራችሁ ሊሆን ይችላል። ነገር ግን የሚታያቸው ወንድማቸው የሚያመጣው ገንዘብ ነው። ወንድማቸው ለዛ ቤት የሚያደርገው አስተዋጽኦ ነው እና በጣም ነው የሚናደዱት። የወንድማችን ገንዘብ ነው ሊላችሁ ሁሉ ይችላሉ። ወንድማችን ስላመጣ ነው እሷ ለኛ ብላ ነው እንደ ያደረገችው። የወንድማችን ገንዘብ ነው። ቤታችሁ መጥተው ተስተናግረው ምናምን ወንድማችን ለፍቶ ባመጣው እኮ ነው የተስተናገረው ብለው ሁሉ ሊያቆስሏችሁ ይችላሉና ለተለያየ መንገድ ብዙ ነገር ሊያደርጉ ይችላሉ። እና እባካችሁ እኔ ምንም አልላችሁም፣ እግዚአብሔር ይርዳችሁ ነው የምለው። አሳዝናችሁኛል። በጣም ብዙ ኮሜንቶችን አንብቤ በጣም ውስጤ ተጎድቷል፣ ተሰምቶኛል። ነገር ግን ይሄ ደግሞ ለእግዚአብሔር ይቻለዋል፣ ለሰው አይቻለውም። መጽናናት ነው ያለባችሁ። በቃ ትዳራችሁ እንዳታፈርሱ፣ ልጆቻችሁ እንዳትበትኑ፣ ለነሱ ብላችሁ ማለት ነው። በቃ ቻል አድርጋችሁትም ቢሆን ባላችሁ መልካም ከሆነ በተለይ ቻል አድርጋችሁም ቢሆን ትዳራችሁን እስኪያልፍ ድረስ መስመር ለማስያዝ ሞክሩ። እናንተም ደግሞ እንደዚህ የምታደርጉ የባል ቤተሰቦች ልብ ይስጣችሁ። ባሎችም ደግሞ በእህታችሁ የምትመሩ በቤተሰቦቻችሁ አሉ። በጣም በቤተሰቦቻቸውና በእህቶቻቸው የሚመሩ ቤት ውስጥ የተደረገውን ነገር ከሚስቶቻቸው ጋር የተደረገውን ነገር የበሉትን የጠጡትን ሁሉ ደውለው ለእህቶቻቸው የሚናገሩ ቁጭ ብለው የሚያወሩ እንደዚህ ሆነ፣ እንደዚህ ያረገች፣ እንደዚህ ወጣች፣ እንደዚህ ገባች እያሉ ስለሚስታቸው የሚያወሩ እያንዳንዷ ውሎዋን መልካምን ሊሆን ይችላል መጥፎም ሊሆን ይችላል። በቃ እያንዳንዷን የለመደባቸው በወሬ እንትን ያሉ ወንዶች ባሎች አሉ በእርግጠኝነት እና እያንዳንዷን የተጣሉትንም የተነጋገሩትንም ምንም ያለችውን ነገር ሁሉ እየደወሉ ከእህቶቻቸው ጋር የሚያሙ ባሎችም አሉ። እናንተ ደግሞ ልብ ይስጣችሁ። አንዴ በእንደዚህ አይነት ነገር የተጠመዳችሁ ከሆናችሁ አታግቡ ተንቀጭቅጃችሁ። በቃ የሰው ሕይወት አታበላሹ፣ የልጆቻችሁንም ሕይወት ዋጋ አታስከፍሉ። እዛው ጨርሳችሁ ከእህቶቻችሁ ጋራ መጨረስ ያለባችሁን ነገር ጨርሳችሁ፣ እንዳልኩት ከቤተሰቦቻችሁ ጋራ መጨረስ ያለባችሁን ነገር ሙሉ ጨርሳችሁ እውነት ባል መሆን አቅም ሲኖራችሁ፣ አባት የመሆን አቅም ሲኖራችሁ፣ ያ ስሜት በትክክለኛው መንገድ ፊል ስታደርጉ ያኔ ወደዛችሁ ገብታችሁ ጥሩ አባት ጥሩ ባል ብትሆኑ የተሻለ ነው የሚለው። ግን በዚህ መንገድ እስካሁን ድረስ የምትሰቃዩ እህቶች እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ።